የ12ኛ ክፍል ብሔራዊ ፈተናቸውን አጠናቀው ወደ የቤታቸው በመመለስ ላይ የነበሩ ተማሪዎች በትግራይ ክልል ውስጥ በሚገኙ በህወሓት ታጣቂዎች ታፍነው መወሰዳቸው ተነገረ። እንደ አካባቢው ነዋሪዎችና የአይን እይታ ምስክሮች ገለጻ ከሆነ ተማሪዎቹ ፈተናቸውን ጨርሰው ወደ የቤተሰቦቻቸው በመጓዝ ላይ በነበሩበት ወቅት በህወሓት ታጣቂዎች አማካኝነት ተከልክለው ወዳልታወቀ ቦታ እንዲወሰዱም ተደርጓል ተብሏል። ድርጊቱ በተፈጸመበት አካባቢ በትራንስፖርትና በህዝብ እንቅስቃሴዎች ላይ ከፍተኛ ስጋትና ድንጋጤን መፍጠሩም ተገልጿል። ይህን አጋጣሚ በተመለከተ የተማሪዎች ቤተሰቦች ከፍተኛ ስጋት ላይ መሆናቸውን ገልጸው የሚመለከታቸው የፌዴራል መንግስትና የጸጥታው አካላት ተማሪዎቹን በአስቸኳይ በሰላም ወደ ቤታቸው እንዲመለሱና አስፈላጊው ፈጣን እርምጃ እንዲወሰድም ጥሪ አቅርበዋል። በዚህም ተማሪዎቹ ተገደው ወደ ገጠራማ የዱር አካባቢዎች እንዲወሰዱ መደረጉም ተመላክቷል። የተማሪዎቹ ቤተሰቦችና የክልሉ ነዋሪዎች የህፃናትና የተማሪዎች ደህንነትን የሚጠብቅ እንዲሁም ለሰብአዊ መብቶች መከበር የቆመ ማንኛውም አካል ይህንን እገታ ያለምንም ቅድመ ሁኔታ በጽኑ እንዲያወግዝና ተማሪዎቹንም በአስቸኳይ እንዲለቀቁ ጠንካራ እርምጃ እንዲወስዱም ህዝቡም ጥሪ አቅርበዋል።